Ladies and gentlemen, rise up. I am His Highness King of the E Island. They call me King Moses. በያላችሁ ሰላማችሁን ይብዛልኝ። ለማመን በሚከብድ ደረጃ በትግራይ ክልል በሽሬ እንዳስላሴ ህጻጽ በተባለች ሰፈር ወይም ከተማ ላይ የተከሰተው አደገኛና አሳዛኝ የምግብ እጦት ብዙ ወገኖቻችን ለረሃብ ተጋልጠዋል። ብዙ ወጣቶች በተለይ ከአዲስ አበባ በቲክቶክ መንደር ዝና ያተረፉ ወጣቶች እኒህ ወገኖቻችን ለመርዳት በመረባረብ ባሉበት ብዙ ነገሮች ታዝበናል። የተሰማኝን ለመናገርና ለማጋራት አሰብኩ ወይም ወደድኩ። ታዋቂ አይደለሁም፣ ለመታወቅ የምጋጋጥም አይደለም። በእርግጥ ታዋቂነት መጥፎ ነው ማለት አይደለም እያልኩ አይደለም። በቆሸሸው የኢትዮጵያ ፖለቲካም የለሁበትም። ምክንያቱም በኢትዮጵያ ፖለቲከኛ መሆን የሚያስደስትም እሰየ የሚያስብልም አላየንበትም። ህዝቡም በፖለቲከኞች የስራ ኃላፊነትና ህዝባዊ ግዴታ፣ ብሔራዊ ጥቅምና ሀገራዊ ጉዳይ ላይ ያለውን እምነትና አሌንታነት ተስፋ ቆርጦ ክርስቲያኑ ወደ ቤተ ክርስቲያኑና ወደ እግዚአብሔሩ፣ ሙስሊሙም ወደ አላሁና ወደ መስጊዱ ካዘነበለ ሰነባብቷል። የፖለቲካ መሪዎች፣ አስተዳዳሪዎች፣ የሀገር ሽማግሌዎች፣ የተለያዩ የኮሚኒቲ መሪዎች ተቀዳሚ ስራዎቻቸው መሆን የነበረበት የመጀመሪያ ኃላፊነታቸው የምግብ ሴኩሪቲ ላይ ማተኮር ነበር። ብሔራዊ መግባባት፣ ሀገራዊ አንድነት፣ ህዝባዊ ስነ ምግባር ሳይቀር ህብረተሰባቸውን በመልካምና በቆየው ባህላችን መቅረጽና መስራት ነበረባቸው። እንዳለመታደል ሆኖ ግን ከዚህ ይልቅ የዚህ ብሔር ተወላጅ ስልጣን ላይ ወጥቷልና ታሪክህ፣ ማንነትህ፣ ሃይማኖትህን፣ አንተነትህን ምናምንህን ሊያጠፋብህ መጣ፣ ሆበል ተነስ ይሉታል። በሌላው ወገን ደግሞ እንዲሁ ህዝቡን እረፍት መንሳት፣ እርስ በራሱ እንዳይተማመንና እንዳይግባባ ከማድረግ ውጭ ብዙም መልካምና በጎ ስራዎች ሲሰሩ አላየንም፣ ማጋነን ካልሆነ። የዚህ ውጤት መጨረሻ ወደ ረሃብ፣ ወደ ጥፋት፣ ወደ አለመተማመን፣ ወደ አመፅ እና ብረት ማንሳት ነው የሚሆነው። የህጻጽ ረሃብ የዚህ ማሳያ ይመስለኛል። መሬቱም ውሃውም ሳያንሰን፣ የሰው ኃይል ሳያንሰን በረሃብ ህዝብ ሲያልቅ ማየት ይዘገናል፣ ያሳዝናል። በዚህ ጊዜ የታዘብኩት አንድ ነገር ግን የትውልድ ልዩነት ወይም ጄኔሬሽናል ጋፕ የሚባለው ኮንሴፕት ማለት ነው። እነዚህ ከአዲስ አበባ ወደ ትግራይ ተሰባስበው የሄዱት ወጣቶች ከ25 ከ30 ቢሆን ነው እድሜያቸው። ስማቸው መጥቀስ አያስፈልግም፣ እያየናቸው ነውና በሰዓታት ምናልባትም በቀናት በሚሊየንስ የሚቆጠር ጥሬ ብርና ቁሳቁሶችን ማዋጣት፣ ከሁሉም በላይ ግን የመንግስትም የህዝባዊ ተቋማት የሚባሉ ድርጅቶች ጥሪ ሳይጠብቁና ሳይቀበሉ በራሳቸው ተነሳሽነት ቋንቋ፣ ማንነት፣ የሃይማኖት እምነት፣ የፖለቲካ አቋም፣ የዝባዝንኬ አተት ገተት የፖለቲከኞች ዘመን አመጣሽ ረብ የለሽ አሰራር ሳይገድባቸው እንደ ቦይ ፈሰው ትግራይ ክልል ከትመው ከተቸገሩት ጋር ማየት ኢትዮጵያ ተስፋ አላት ያስብላል። አንዳንድ ቦዘኔዎችና ሰነፎች ግን ቲክቶከሮቹን ለመታየትና ቪው ለማግኘት ብለው ነው በማለት ጣቶቻቸውን ሲቀስሩና ቃላቶች እያሰማመሩ ሲዘርፏቸው አይቻለሁ። ያሳዝናል። አትሊስት እነሱ በወጣትነት እድሜያቸው ያን ያህል ቦታ አቆራርጠው ለመርዳት ይለዋል። በሚሊየንስ የሚቆጠር የኢትዮጵያ ብር አሰባስበው ከተቸገሩት ጋር ሲያለቅሱና ሲያጽናኑ እየታዩ ነው። በዚህ እጅግ ሊመሰገኑ ይገባል፣ ሊበረታቱም ይገባል። ኦኬ። አንዳንድ በየዩቱብና በቲክቶክ ሌትም ቀንም ተጥደው ሲያስታውኩ የሚያድሩ የፖለቲካ ጥፋታቸውን ሲተፉና ጽያፍ የሆነ ስድቦችን ሲሳደቡና በአፋቸው ሲጸዳዱ መስማት ደግሞ ያስደነግጣል። በተለይ በዚህ በሰሜን አሜሪካ የመንግስት ሸክም ሆነው የሚኖሩ የባህልም የሞራልም የሃይማኖትም የመልካም ስነ ምግባር ትርፍ አንጀቶች እነሱን መስማትና ማየት ይዘገናል። በእውነት ይብላኝላቸው፣ ያሳዝናሉ። ቢያንስ ይህ ትውልድ ለአንድነት፣ ለፍቅር፣ ለመግባባት፣ ለአብሮነት፣ ለኢትዮጵያዊነት ሽንጡን ገትሮ ሲዋደቅ ማየት እኒህ ቁሞ ቀሮች ዋጋ ቢሶች መሆናቸውን ማሳያ ናቸውና እንረዳዳ። ለትግራይም፣ ለአማራም፣ ለኦሮሞም፣ ለአፋር፣ ለሶማል፣ ለደቡብ፣ ለሁሉም ኢትዮጵያዊ እርዳታ የሚያስፈልገው ሁሉ አስፈላጊ በሆነበት ጊዜ እዛው መገኘት የሁላችን ኃላፊነት ነውና ዋን ላቭ ፒስ